ቀለል ያለ ጣፋጭና በፍጥነት የሚደርስ የምግብ አይነት ስትፈልጉ ዛሬ የማሳያችሁን የምግብ አይነት ሞክሩ። ለማዘጋጀት በጣም ቀላል ስለሆነ ሁላችሁም በየቤታችሁ እንድትሞክሩት እንጋብዛችኋለን። ሌሎች እንደዚህ ቀለል ያሉ የምሳና የራት አማራጮችን መመልከት ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ መመልከት ትችላላችሁ። የዛሬውን ምግብ ለማዘጋጀት ድስት ላይ 1.5 ሊትር ውሃ ትጥዱና ከላይ ግማሽ የሾርባ ማንኪያ ጨው ታደርጉበታላችሁ። ዛሬ እኔ የምጠቀመው የፓስታ አይነት ፔኔ ይባላል። ነገር ግን እናንተ ከፈለጋችሁ ስፓጌቲ፣ መኮረኒ፣ ቴላቴሊና ሌሎች የፓስታ ዘሮችን መጠቀም ትችላላችሁ። የጣዳችሁት ውሃ ከፈላላችሁ በኋላ ያዘጋጃችሁትን ፔኔ ታስገባላችሁ። እኔ ለሁለት ሰው ስለፈለኩት 200 ግራም ፔኔ ተጠቅሜያለሁ። ፔኔው ወደ ታች ዘግጦ ከድስቱ ጋር እንዳይጣበቅባችሁ በተወሰነ መልኩ ታማስሉትና የፔኔ ማሸጊያው በሚያዘው መሰረት እስኪበስል ድረስ ትቀቅሉታላችሁ። ፔኔውን ስትቀቅሉትም ቶሎ እንዲበስልላችሁ የምድጃችሁን የሙቀት መጠን ከፍተኛ ላይ ብታደርጉ ትመክራችኋለሁ። በእናንተ በተመልካቾቻችን ጥያቄ መሰረት የመለኛን የሽምብራ ሽሮ በምጥን ጀምረናል። ይህን የመለኛ የሽምብራ ምጥን ሽሮ ጨምሮ የተለያዩ የመለኛ ግብዓቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች እንደተለመደው የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። ፔኔው ቆንጆ ሆኖ እስኪበስልልን ድረስ የፓስታ ስልሳችንን እናዘጋጃለን። የፓስታ ስልሱን ለማዘጋጀት መጥበሻ ላይ 2 የሾርባ ማንኪያ የምግብ ዘይት ታግላላችሁ። ልክ ምስሉ ላይ በምትመለከቱት መሰረት ደግሞ 6 ፍሬ ነጭ ሽንኩርት በቀጫጭኑ ከትፋችሁ ታዘጋጁና ዘይቱ ሲግልላችሁ ከላይ ትጨምራላችሁ። ነጭ ሽንኩርቱ ለዛሬው ፓስታ ማጣፈጥ ዋነኛ ሚስጥር ስለሆነ ነጭ ሽንኩርቱን ብትጨምሩበት እመክራችኋለሁ። የምታማስሉበት ማማሲያ እንዲሁም የምግብ ጠረጴዛችሁ እንዳይበላሽባችሁ ሁልጊዜ እንደምናደርገው የሻይ ብርጭቆ ማስቀመጫ ላይ ማማሲያችሁን እያሳረፋችሁ ማዘጋጀት ትችላላችሁ። ነጭ ሽንኩርታችሁ በከፊል ከተጠበሰላችሁ በኋላ አንድ ራስ በቀጭኑ የተከተፈ ቀይ ሽንኩርትና አንድ ዘንግ የባሮ ሽንኩርት ጨምራችሁ መጥበሳችሁን ትቀጥላላችሁ። የባሮ ሽንኩርቱን ማግኘት ላልቻላችሁ የቀይ ሽንኩርት መጠኑን ከፍ ማድረግ ትችላላችሁ። ቀይ ሽንኩርት ምግብ ላይ ፈጦ ሲታይ ለማትወዱ አድቅቃችሁ ከትፋችሁ መጨመርም ትችላላችሁ። በከፍተኛ ሙቀት የጨመራችሁትን ሽንኩርቶች ለተወሰነ ደቂቃ ከጠበሳችሁ በኋላ 2 የተፈጨ ቲማቲም ከላይ ታስገባላችሁ። ቲማቲሙን ከነልጣጩ ማስገባት ካልፈለጋችሁ አስቀድማችሁ ቀቅላችሁ ልጣችሁ ማስገባት ትችላላችሁ። በተጨማሪ መፍጫ ከሌላችሁ በተወሰነ መልኩ ከትፋችሁ ከጨመራችሁት እሳት ሲነካው በራሱ ስለሚበተን ትንሽ ብቻ በቢላ ፈንከት አድርጋችሁ መጨመር ትችላላችሁ። የጨመራችሁት ቲማቲም ቆንጆ ሆኖ እንዲበስልላችሁ ከድናችሁ ለተወሰነ ደቂቃ በእንፋሎት እያበሰላችሁ እየከፈታችሁ ታማስሉታላችሁ። ይህንንም ሂደት ቲማቲሙ ውሃውን እስኪጨርስ ድረስ ትከተላላችሁ። የምታዘጋጁት ስልስ ማወፈሪያ እንዲሆናችሁ ፓስታውን ከማውረዳችሁ በፊት 2 ጭልፋ የፓስታ ውሃ ትቀንሳላችሁ። የፓስታ ውሃውን ከቀነሳችሁ በኋላ ድስቱን አውርዳችሁ በፓስታ ማጥለያ ታጠሉታላችሁ። ወደ ስልሳችን ስንመለስ ልክ ምስሉ ላይ በምትመለከቱት መሰረት ስልሱ ውሃውን ከጨረሰላችሁ በኋላ የማጣፈጫ ቅመሞች ታስገባላችሁ። 1 የሻይ ማንኪያ የሮዝመሪ ዱቄት፣ 1 የሻይ ማንኪያ የቀረፋ ዱቄትና ግማሽ የሻይ ማንኪያ ጥቁር ቁንዶ በርበሬ ትጨምራላችሁ። የምድጃችሁ የሙቀት መጠን ከፍተኛ ላይ ስለሆነ የጨመራችሁት ቅመም እንዳይቃጠልባችሁ ቶሎ ታማስሉታላችሁ። አሁን 200 ግራም ዘይቱ የወጣለት ቱና ትጨምራላችሁ። ይህን ቱና በርካሽና በብዛት መግዛት ከፈለጋችሁ መርካቶ በርካሽ ታገኙታላችሁ። የቱናውን ዘይት አውጥታችሁ ማብሰል ካልፈለጋችሁ ከነዘይቱ ጨምራችሁ መጠቀም ትችላላችሁ። የቱናው ዘይት የማይበላ ለሚመስላችሁ መመገብ ትችላላችሁ። ዛሬ እያዘጋጀን ላለነው የፓስታ ስልስ የተጠቀምናቸውን እያንዳንዱን የማጣፈጫ ቅመሞች እንዴት እንደሚዘጋጁ መማር ለምትፈልጉ ሩቅ ሳትሄዱ እዚሁ ገጻችን ላይ መመልከት ትችላላችሁ። አሁን ስልሱ ትንሽ የማቃጠል ይዘት እንዲኖረው ከዚህ በፊት ያሳየኋችሁን የቀይ ቃሪያ ዱቄት ከላይ ታስገባላችሁ። የቀይ ቃሪያ ዱቄቱን ካስገባችሁ በኋላ የቲማቲም ድልህ ትጨምራላችሁ። 2 የሾርባ ማንኪያ የቲማቲም ድልህ ከላይ ታስገቡና በሚገባ ትቀላቅሉታላችሁ።
ይህን ጣፋጭ የሆነ የቲማቲም ድል እንዴት እንደሚዘጋጅ ከዚህ በፊት በመለኛ ገጽ ስላሳየናችሁ እሱንም እዚሁ መጎብኘት ትችላላችሁ። የቲማቲም ድል ጥቅሙ ላልገባችሁ በብዛት ያዘጋጃችሁት ማንኛውም ስልስ ላይ ወይም ቁሌት ላይ በትንሹ በመጨመር ላዘጋጃችሁት ስልስና ቁሌት ልዩ የሆነ ጣዕም የሚሰጥላችሁ የስልስ አይነት ነው። የቲማቲም ድልውን ጨምራችሁ ከቱናው ጋር በሚገባ ከቀላቀላችሁ በኋላ ስልሱ ትንሽ ወፈር እንዲልላችሁ ቀነሳችሁ ያዘጋጃችሁትን የፓስታ ውሃ ከላይ ጨምራችሁ በሚገባ ትቀላቅሉታላችሁ። የፓስታ ውሃውን ከስልሱ ጋር በሚገባ ከቀላቀላችሁ በኋላ ቀምሳችሁ የተወሰነ ጨው ትጨምራላችሁ። ፓስታውን ስትቀቅሉ የፓስታ ውሃው ላይ ጨው ስላለውና ቱናው በራሱ ጨዋማ ስለሆነ እዚህ ጋር ጨው መጨመር ያለባችሁ ቀምሳችሁ መሆን አለበት። ከመጠን በላይ ጨው ከጨመራችሁ የምታዘጋጁትን ምግብ ሊያበላሽባችሁ ይችላል። አሁን የምድጃችሁን የሙቀት መጠን ትንሽ ዝቅ ታደርጉና ቀቅላችሁ ያዘጋጃችሁትን ፔኔ ከላይ ትጨምራላችሁ። የጨመራችሁት ፔኔ እንዳይቦካባችሁ ሰፊ ማማሰያ ወይም ማንኪያ በመጠቀም ቀስ እያላችሁ ትቀላቅላላችሁ። ልምዱ ካላችሁ ደግሞ መጥበሻውን ብቻ በመጠቀም ትቀላቀሉታላችሁ። ያዘጋጃችሁት ፔኔ ሲታይ እንዲያምርና በተወሰነ መልኩ ቃጠል እንዲያደርግ ፍሬው ወጥቶለት ደቆ የተከተፈ አረንጓዴ ቃሪያ ከላይ ታደርጉበታላችሁ። እንደ አማራጭ ከፈለጋችሁ ደግሞ የፐርስሊ ቅጠል እንዲሁም የድንብላል ቅጠል አድቀቃችሁ ከትፋችሁ ከላይ መነስነስ ትችላላችሁ። አሁን ፔኔ በቱና ሶሳችን ዝግጁ ሆኖልናል። አሳምረን ደግሞ እናቀርባለን። ከዛሬው ምግባችን ጋር ቆንጆ ማባያ እንዲሆነን ሰላጣ አቅርቤያለሁ። የዚህን ሰላጣ አሰራር ሰሞኑን ስላሳየኋችሁ እዚሁ ገጻችን ላይ መመልከት ትችላላችሁ። ከሰላጣው በተጨማሪ የተጠበሰ ዳቦ እንዲሁም የድንች ጥብስ ከጎን አብራችሁ ማቅረብ ትችላላችሁ። ሰላጣውን ከመረጣችሁ ደግሞ የተለያዩ የሰላጣ አሰራሮች እዚሁ ገጻችን ላይ ቀርበዋል። ቆንጆ ቀለል ያለና ጣፋጭ የሆነ ምሳ በዚህ መልኩ ማዘጋጀት ትችላላችሁ። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። የመለኛን የተለያዩ የምግብ ግብዓቶች ማዘዝ ለምትፈልጉ የመለኛ ተከታታዮች የተነጠረ ለጋ ቂቤ፣ የማረቆ በርበሬ፣ ሚጥሚጣ፣ የቡላ ዱቄት፣ የአጥሚት እህል፣ የገንፎ እህል፣ በሶ፣ 4 አይነት የሽሮ አይነቶችን እንዲሁም የተለያዩ የማጣፈጫ ቅመሞችን የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። ከሀገር ውጭ ሆናችሁ ማዘዝ ለምትፈልጉ የሱንም አማራጭ አዘጋጅተናል። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።